ብቻ ይሄ ሚሞሪ ታክሲ ላይ ነበረ በፊት አንዳንዴ ማዳመጥበት እና ፍቅር ነው ጎዳናይ እመታለሁ ሞናናይ ህይወት ምንድናት? በቃ በባዶ ኪስም ቢሆን ህይወት ምንድናት? ሰላም እንዴት አደራችሁልኝ? ዛሬ ዕለተ አርብ ላይ ደርሰናል። በአዲስ ብሎግ ተከስተናል። ዛሬ ግን አንድ ለራሳችን ቃል የገባነውን ነገር አላሳካንም። መጀመሪያ ራስዬ በጣም ይቅርታ ብለን ነው የምንጀምረው። ምክንያቱም አርብ ላይ ወተን ሲቪ እናስገባለን ብለን ተስማምተን ነበር አይደል? ትናንትና ማታ አምሽተን ነው የገባነው። አክቹአሊ ከ3 ሰዓት በኋላ ነው የገባነው እና ቀኑ ሙሉ ደግሞ ትንሽ ከበድ የሚል ስራ ላይ ስለሆነ የዋል ነው። እሱን ለማድረግ አልቻለም። ደግሞ አርብ ስለሆነ ከከሰዓት በኋላ አብዛኛው ቢሮዎች ዝግ ናቸው፣ አይቀበሉም። ዛሬ ላንወጣ ነው ማለት ነው። አንዳንድ የምናደርጋቸው ነገሮች ስላሉ እነሱን አብረን የምናደርግ ይሆናል። መጀመሪያ ግን ጸሎት እናደርጋለን። አትነግሩኝም እንዴ እናንተ? ቆይ ራስ ጸሎት ከማድረግ በፊት ገና እየተነሳ ነው። ተነስተህ ተጣጣብ አትሉኝ? ማርያምን እኔ እኮ ተነስቼ ቲሸርት ምናምን ቀይሬ በቃ ጸሎት ላደርግ ስል ቅር ይለኛል። ከበደኝ ሰውነት። ምንድን ነው ለካ አልታጠብኩ ወይስ ዴስኮ? እንደዚህ ግን አይደረግም። እሺ እየተናገራችሁ ለሌላ ጊዜ በሰው ዘንድ ቢሟጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ። ይኸው እንግዲህ አሁን የምናደርገው ምንድነው የሚሆነው? ጋይስ ጸጉራችን ትንሽ ቀለም እንቀባለን፣ እናስተካክለዋለን ምናምን ነገር። እቺ ተስተካከለች። ምክንያቱም ጸጉሩ ቤት ልሄድ ነበረ፣ ሙቀቱን አልቻልኩም። እግዚአብሔርን ፀሐዩ ማለት ነው። እዚህ ጋር ወንድማችን ሙባረክ ቅድም ግን ተናገርከኝ። እኔን ተናገርከኝ። ምግብ እየሰራ እቤት ውስጥ ምግብ አይሰራም ጋይስ፣ ግን ምግብ ይሰራል። አይ ኩሽናችን እንትን ብሎ መብራት የለም። ሁለተኛ ደግሞ ሙቀቱ አያስቀምጥም። በጣም በስመ አብ ወልድ። አሁን ጸጉራችን ቀለም እንቀባለን። አክቹአሊ ይሄን ነው የሚመስለው። ይሄ ቆይ ላሳያችሁ። ይኸው እና ስፒድ ሚላለ ምንድን ነው? ማጆ ኮፌና ኮሎራንት ዴቨሎፐር። የትኛው ነው መጀመሪያ የሚቀባው? ቼክ እናደርጋለን። ቼክ ካልሆነ ግብረ እንዳደረገው ጋይስ አልገባ ካሉት ማርያም እድሜ ለጄሚኒ ምን አጨቃጨቀ? ጓደኛችን ጋር ደውላለሁ። ጄሚኒ ላይ ሰርች አድርጌ ልመለስሽ። አልገባኝም። መጣሁ ጋይስ አግኝተነዋል ማለት ነው እንዴት እንደሚቀባ። እኩል ሁለቱን ዝም ብላችሁ ሚክስ አድርጉትና ተቀቡት ነው። ምንም በስማ እንዴት እንደቀላ ግን አይታችሁታል። ፀሐዩ ግን ወደዛ እንዳንሆን በስማ በር እዚህ ጋር ነው እንጂ አቢ አንጋ የግል ፀጉር ቆራጭ ነው ያለኝ። የሆነ ነገር ላይ ተቀመጠ። አረ ቦዲ ላርጋ ነው ስማሙ ራሱ ቆንጆ ነው የሚለው እዚህ ላይ ትሆናል። አድርጉበት። ሙባረክ ምግብ አይስራ። ቀለሙ እንዴት ነው? ሙባረክ ምግብ አይስራ። ሙቤኩ ወላ ችግሩ ምንድነው? ይወል አቤት ምንድነው ስሙ ምንድነው? ስፔሻል ፓስታ ይባላል። ምን ስፔሻል ፓስታ? የተሰራ ፓስታ እንቅመሷ። ምንድነው እየጠበቃችሁ? ማርያምን አለኝ ማርያምን ታየ ፓስታ በእንቁላል እኮ ያበደ ኢትዮጵያ ያበደ ቁርስ እንደምዳል
አንተ ከዚህ በኋላ አንተ አምሰረው ከመሰጥ ችግር አለ። ይኸው ብዙም ባይነፋም አይከፋም ነው። ምንም ለክፉ አይሰጥም። አይ ቲንክ ያ እና ያው ፀጉር ቤት ለመሄድ ሙቀቱ በስማም። በነገራችን ላይ በረንዳ ይሄ ውጭው ማለት መሬቱ ራሱ አይረገጥም። በኢየሱስ ስም እንዴት አባቱ እንደሚያስጠላ። አሁን ቡና መጠጣት ፈልጌ ነበር ጋይስ፣ እግዚአብሔርን እንዴት ልውጣ? እንዴት ወጥቼ ላፍላ? አሁን ቡናውን ልጠጣ ወይስ አሁን ልፍራ? መሀል ላይ ሆኛለሁ፣ ግን ቡናውን መጠጣት አለብኝ። ሌትስ ጎ ቡና ማርያም እንነሳ፣ ይዘን እንምጣ እና አብዲ ምናምን መስጊድ ሄዷል ማለት ነው። አሁን ብቻችንን ያለ ነው። ምንድን ነው የምናደርገው? ወደ ላይቭ እንገባለን። ላይቭ ላይ ትንሽ ትላንትና ዩቲዩብ ቪዲዮ ለቅቄ ነበር ማታ። በነገራችን ላይ ዲሲፕሊን እየሆንኩኝ ነው። እንዴት አትሉኝም? ትላንትና ማታ ከስራ የገባሁት 4 ሰዓት ነው ማለት ነው። ማታ 4 ሰዓት 3 ሰዓት ከምናምን ለአራት ምናምን ጉዳይ ላይ ነው የገባ ነው እና ቪዲዮ ኤዲት አላረኩም ምናምን ነገር። ከዛ በቃ ለተኛ ምናምን ብዬ አንድ በጣም ሰፖርት የሚያደርገኝ ልጅ አለ። በቃ ዛሬ ዩቲዩብ አይኖረንም እተኛለሁ ምናምን። እንዴት ትተኛለህ? ምን አለኝ ብለህ ነው የምትተኛው? ተነስ፣ ቀለል አድርገህ ስራው። በቃ ቀለል አድርገህ ቪዲዮቹን ቆራርጣቸው። ከዛ ቮይስ ኦቨር ካስፈለገ ምናምን ይሄን አድርግ ምናምን ብሎኝ እንደዛ ሲለኝ በቃ ሞራል ተሰማኝ ማለት ነው። እግዚአብሔርን አልገባህም እኮ ዩቲዩብ እንዴት እንደሚሰራ ና እሱ እንትን ነው ዩቲዩብ ይሰራል፣ ገቢ እያገኘበት ነው ያለው እና እኔ ስለማቅ ነው ምናምን ሲለኝ ተነሳው። እግዚአብሔርን ተኝቼ ነበረ ማለት ነው አልጋ ላይ ምናምን ነገር እና ተነሳው እንትን አልኩኝ። ውጭ ወጣው፣ ቤት ልጆቹ እየተንጫጩ ምናምን ስለነበረ ውጭ ወጣው። ከዛ በኋላ ቪዲዮን ኤዲት አደረኩኝ ምናምን። በነገራችን ላይ ጸዴ ነገር አይደለም። አይኑ ትላንትና የፖስተትኩት ቪዲዮ ሰሞኑን በጣም ስራ በዝቶ ነበረ። በዛ ምክንያት ይሄን ያለም እንትን ብዬ አይደለም የሰራሁት። ብቻ ግን ዲሲፕሊን ሆኜ ቪዲዮን ትላንትና ኤዲት አድርጌ እስከ 6 ተኩል እስከ 6 ሰዓት ድረስ አፕሎድ አድርጌዋለሁ ዩቲዩብ ላይ ማለት ነው። ምን ለማለት ነው ኤቭሪ ሐሙስ ማታና ቅዳሜ ቪዲዮ ፖስት ይደረጋል። በቃ ይሄ ግዴታ አንድ ያስቀመጥነው ግብ ነው። ቡናችንን እንጠጣ። አሁን እዚህ ጋር ባለፈው ሴትአፕ ነው የሚባለው ብቻ እዚህ ጋር ቴብል ነገር አለችና አስተካክያት ነበር አጽድቻት ማርያምን። አሁን ቀና ስሉላ መሳቅ እኔ ከየት ነው የማመጣው? ቆይ ላሳያችሁ። ይኸውት በእግዚአብሔር ከየት ነው የሚመጡት? ቆይ አሁን ይውላኩት በኢየሱስ ስም ሁሌ እንዳጸዳሁት እኮ ነው። ሁሌ ግን እንዲሁ ለምን ነው የሚከብደኝ? አይ በዚሁ እናጸዳዋለን። ሪንግ ላይታችንን ምናምን እናስተካክላት። ውሃ ነው ጋይስ። አተከደ የሳይ ሪንግ ላይታችን አይታችኋታል? በምን እንዳለች በገመድ ነው ታስራ ነው። ታሪካዊ ሪንግ ላይት ናት። እባክሽ። ከዛ በኋላ ምን አለ ይሄ ሚሞሪ ማለት ነው። ይሄ ሚሞሪ እዩት። ሚሞሪ እንደዚህ አሁን የሚጠቀማለ ስንጂቢ ነው ይታይ። ብቻ ይሄ ሚሞሪ ታክሲ ላይ ነበረ በፊት አንዳንዴ ማዳመጥበትና በጣም ገራሚ ጸዴ ሙዚቃዎችን ያለው ኦልዲስ ይሆን ጋይስ። ያበደ ሙዚቃ ነው ያለው። በዚህኛው አድርገን ተራም እንከፍታለን ማለት ነው። መክፈቻው ግን ያስቸግራል። ይሄ ቶሎ እንትን አይደለም በእናትህ ያሳይ ቲዶ አንድ ሙዚቃ እስኪ ኦልዲስ አጀማመሩ ራሱ እኮ ማርያም የማን ነው? ተመቸኝ ክላሲካል
ደንደረደም ፍቅር ነው ጎዳናይ እመጣለሁኝ ሞናናይ ፍቅር ነው ጎዳናይ ከላይ ቫውን ሙዚቃው ይቀጥል ከላይ ቫውን ጨረስን ማለት ነው እና ስናስበው ምን አሰብን እንውጣ እግዚአብሔር ደሞ በቃ ዛሬ ፋፈሽ ነው ደሞዝ ወጥቷል ተጋድሞ ነበር አሁን ቀሰቀስኳቸው ሙባረክና አብዲ እና እንትን እንሄዳለን ምን አዝናናል በብር ነው እኔ ላዝናና ነው ማኑ ሊያስነካኝ በላይ ነበር በብር አሁን ዝም ብለን ባይዘው ቆይ መዝናናት ሲባል ትልቅ ነገር እንዳትጠብቁ በይ ውሃልና አንቦራችን ግን እንትን ነው ሰው ማይበዛበት እኛ ምን ሄደው ሰው ማይበዛበት ሰው የሌለበት አለ እዚህ ጓሮ የሆነ ቻይቅ ነገር አለች እሷ ጋር ደረስ ብለን መጣለን ጫማ ላይቭ ቆይታችን አሪፍ ነበር ዩቲዩብ ቻናላችን ማለት ነው በደንብ ሰብስክራይብ አስደርገናል በጣም እግዚአብሔርን አሪፍ እየሄደ ነው ዩቲዩባችን ተመችቶኛል በጣም በሁለት ወር ውስጥ የሌለ ለውጥ ነው ያመጣሁት ማለት ነው እግዚአብሔር እና ኤዲት ሳደርግ ምናምን ባሳያችሁ ደስ ይለኛል ሜቢ በቀጣይ የሆነች ስልክ እንገዛለን ወይ ካሜራ ነው እኔ በጣም የፈለኩት ግን አሮ ነው ብቻ እንዴት እንደምናደርግ ወይ ስልክ ወይ የሆነ ነገር አድርገን ብቻ በሁለተኛ ይተከመን ኤቭሪቲንግ ያለው እናሳያችሁ ይሆናል ብዙ ያሳያችሁ የሌሉ ነገሮች አሉ እነዛ ነገሮች እናስተካክላቸዋለን ጸጉሬንም ደግሞ አስተካክላለሁ ትንሽ የሆኑ ለውጦች ያስፈልጉናል ባይ ነኝ አይመስላችሁ ጋይስ አትወዱኝም እኔ ወዳችኋለሁ ከምንቀመጥ በሚለው ወተናል ዮ ዝም ብለን ወክ ያረግን ትንሽ ደቂቃ እንጓዝና ከዛ በኋላ ባስ ይዘን በባስ ነው የምንሄደው ጋይስ ቀለለም በባስ ነው እና ስንደርስ እናሳያችኋለን ለመቅረጽ ይሄ ማይክ አልያዝኩም ከዛ ድምጽ በጣም እየረበሸኝ ነው የኔ ድምጽ መሰማቱ ራሱ ነው እንጃ ካልተሰማ በቮይስ ኦቨር ነው የምንገናኘው እስከሞታ ድረስ ጫጫታ ምናምን ያለበት ቦታ ላይ በብር ብንገናኝ ቤርፎም እና ምንድነው ያዘዝነው መሰላችሁ ምን እንዳዘዝን ላሳያችሁ እጄ ዮ ይሄኛው ነው ግሪል ቺክን ሚለው አለ አይደል ከላይ እቺኛዋን እና ይሄኛውን ሃፍ ማለት ነው አሪፍ እንደሚሆን ተስፋ አድርጋለሁ ቀርባለች ሸጋ ነው ጆሴ ወገን ይረቦታል ጋይስ አሁን ቼክ እናደርጋለን ቼክ ይደረጋል ማርያም ሸጋ ለማንኛውም ሮቦና ከዚህ በኋላ ጨርሰን እንገናኝና እዛ ምን ሄድበት ቦታ እንገናኛለን እሺ በምሽት ነው የደረስነው አክቹአሊ አስበንበት አልነበረም ሰዓቱ ዝም ብለን እንዳነሳሳችን ድንገታዊ ስለሆነ አሁን ግን ቦታው የምርጥ ጸዴ ገና ደግሞ ወደ እንትኑ አልደረስንም ዳኪ የሚወዳል ወደ እንትኑ አልደረስንም አክቹአሊ አልተሻገርንም ገና እንሻገራለን ነገር ግን I feel so good ጭር ያለ ነው ሰው እንደመብዛቱና እንደውም አይ ቲንክ እኔ ነኝ ጮክ ብዬ እያወራ ያለሁት ጋይስ ላሳያችሁ ዩሲ ድምጽ አይሰማም ማለት ነው የሚያነብ ሰው ምናምን ጋይስ አንባቢዎች ምናምን አሉ ይሄ በዛ በኩል ያለው ሳይድ ለአንባቢዎች ነው አብዛኛው እንትን የተባለው ማለት ነው ብቻ ጸዴ ቦታ ነው በጣም ደስሞ ድልድያችን በመሬት ውስጥ ነው ስር ለስር ተሽሎክልህን ነው የምንወጣው ሙቀቱ ግን ሲያስጠላ በስማ እዚህ ውስጥ ይሄኛው መተላለፊያ እንዴት እንደሚል ደሞ እንትን አለው ይሄኛው ማቀዝቀዣው ላለው ማለት ነው ዋናው መተላለፊያ ስለሆነ የኛ ፈረስ ደስ ይላል ማርያምን ያምራል ቦታ
ጸድ ነው። ግን ባለፈው እንደዚህ ከዚህ በፊት አንዴ መተን ነበር ማለት ነው። ያኔ እንደዚህ አልነበር። ቆይቷል አክቹዋሊ ከመጣን ግን ምስል ምናምን ነበረው። ይሄ ላይት የለም። ላይቱን እንጃ አላስተው ያ ላይቱ የለም እና ይሄ ማቀዝቀዣ ምናምን ያለው አይመስለኝም። አላስታውስም የነበረው አይመስለኝም። የኔው ወጥተናል ጋይስ የሚያምር ቦታ ነው። ማርያም እዚህ ጋር አሳ የሚያጠምድ ሰው አለ የምታዩት፣ እያጠመደ ነው። እዛ ጋር መርከብ አለች። ወይኔ በምሽት እንዴት አባቱ ነው የሚያምረው! እንዴት አባቱ ነው በምሽት የሚያምረው ጋይስ! እንዴት አባቱ ነው! በኢየሱስ ስም ማርያምን አንተ ሲያምር አይስ ህይወት ምንድናት? በቃ በባዶ ኪስም ቢሆን ህይወት ምንድናት? የምር እንደዚህ አይነት ይሄ ተፈጥሯዊ ቦታ ላይ ምናምን ስመጡ እንዴት አባቱ ነው የሚደለው እግዚአብሔር። እኔ በጣም ደስ ያለኝ እንዴ በስማ ደግሞ ነፋሱ ራሱ ቅዝቅዝ ያለ ነው። አይ ቲንክ ይሄ ከውሃው ጋር ምናምን ወፍራም ነው። ውሃው ወፍራም ነው። ዋው ወፍራም ነው ይለኛል። ቼክ አድርገው ነው ዮ ጋይስ። የምር ምን ተሰማ? እዚህ ስላመጣው ከእንቅልፍ ነው ይዤ የመጣው። ምን ተሰማ? ባይዘቤ ራስ ምርጥ ሰው ከበላውራ ምርጥ ሰው በደንብ ምርጥ ሰው በደንብ ግን የምር በጣም ደስ ይላል። አረ ያልናችሁ ቦታ ላይ ነው። ና ወደዛ ነው ዋና ቦታ እኮ ወደዛ ነው። እኮ ነው ሰው እንትን ጫማችንን እዛ አንድ ቦታ አውልቀን በእግራችን ነው የምንሄድ። መቼስ ሳይወስዱብን ነው ጫማችንን አንድ ጥግ አስቀምጠን ብንሄድ በእግራችን ይዘው አያሯሩጠንም በእግራችን። ወይኔ እየጠቆረ ነው ግን ጋይስ እንዳንለያይ ይፈራሉ የምር እዛ አካባቢ። ዮ ጋይስ የሳይ በኢየሱስ ጋይስ ሰዓቱ ሄዷል ማለት ነውና አሁን ስንት ሰዓት መሰላችሁ? ወይ አይታይም እንዴ? በኢየሱስ አይታይም። 2:47 ይላል እና ከዚህ አንድ ሰዓት መንገድ ነው የሚቀረን። እዚህ ጋር ገና ፊልም እየሰሩ እነሱ እንደጨረሱ መንገዳችን እንጀምራለን። ከናንተ ጋር ግን በቃ እዚህ ጋር መለየት አለብን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሆኑልኝ። ግን ቤት መድረሴን አሳውቃችኋለሁ። የምር ግዴታ ነው። ቤት እንደደረስን አሳውቃችኋለሁ። መንገድ ላይ አብረን አንሆንም፣ ምክንያቱም ረጅም መንገድ ነው የሚኖረን። ስልኬም ቻርጅ ሊዘጋ የተቃረበ ስለሆነ እዚህ ጋር እንለያያለን። የምር ወዳችኋለሁ። ሰላም ሁኑልኝ።